እንዴት ኢትዮ ኮደርስ እንደምሰሩ ላሳያችሁ። መጀመሪያ ክሮም ትከፍታላችሁ። ክሮም ከከፈታችሁ በኋላ ኢትዮ ኮደርስ ዶት ኢቲ ቺን ትጽፋላችሁ። ኢትዮ ኮደርስ ዶት ኢቲ ቺን ትጽፋላችሁ። እሷን ከጻፋችሁ በኋላ እንደዚህ ይመጣል። ኢትዮጵያ ኮደርስ ኢኒሺዬቲቭ ይሄንን ትነካላችሁ። እሱን ከነካችሁ በኋላ እንደዚህ ይመጣል። እንደዚህ ከመጣ በኋላ እዚህ ጌት ስታርትድ የሚለውን ትነካላችሁ። አሁን ማስታወቂያ መጣብኝ። እዚህ ጋር ታች ተወርዱና ባክ ትላላችሁ። እንደገና ጌት ስታርትድ አሁን ማስታወቂያ መጣብኝ በከለር ላይ እዛ ጌት ስታርትድ የሚለውን ነካለሁ። እንደዚህ ይመጣል። ልክ እንደዚህ ሲመጣ የምትሰሩት እነዚህ ናቸው ኮርሶች። እነዚህ ነው የምትሰሩት እና እዚህ ጋር ከስር ኤንሮል የሚል አለ። ከፈለጋችሁ ወደ ጎን እያደረጋችሁ እንደዚህ መስራት ትችላላችሁ። ከፈለጋችሁት መጀመር ትችላላችሁ። ግን ከዚሁ ከመጀመሪያው እንጀምራለን። ኤንሮል የምለውን ነካለን። ሎድ አድርጎ ያመጣልናል። ሎድ አድርጎ ሲያመጣ እንደዚህ ይመጣል። ሎድ አድርጎ ሎጊን የሚል አለ እዚህ ጋር ከስር ሎጊን እንነካለን። ከዛ ሳይን አፕ እና ሎጊን አለ እዚህ ጋር ሳይን አፕ። እናንተ እንደ አዲስ ስለምትጀምሩ ሳይን አፕ ትላላችሁ። ሳይን አፕ እንደዚህ ከነካችሁ በኋላ ኮንቲኒው ዊዝ ጎግል ትነካላችሁ። ከዛ በኋላ በማን ነው የምትሰሩት? እኔ እዚህ ጋር 3 አካውንት አለኝ። አሁን መስራት የምፈልገው ለሀብታም ስለሆነ የሀብታሙን እመርጣለሁ። አንድ ከሆነ አንዱ ነው ያለውን ትመርጣላችሁ። ከዛ ኮንቲኒው ከዛ ስታርት ማይ አፕሊኬሽን እዚህ ጋር የሚሞሉ መረጃዎች አሉ። ቶሎ ቶሎ እንሞላለን። ኢትዮጵያ፣ ከዛ ኦሮሚያ፣ ከዛ ቀጥሎ እድሜ ሬንጅ ትሞላላችሁ። ከዛ ስልክ ቁጥር ትሞላላችሁ። ስልኩ 25192256235 ስልኩን ታስገባላችሁ። ስልኩን ካስገባችሁ በኋላ ስክሮል ታደርጉና ጾታ ይጠይቃችኋል። ወንድ፣ ሃይ ስኩል፣ ከዛ አዘር ከስር ወርዳችሁ ከአዘር በኋላ ቦሰት ሰከንደሪ ስኩል ትምህርት ቤቱን ትጽፋላችሁ። ቦሰት ሰከንደሪ ስኩል ከዛ በኋላ ስቱደንት እዚህ ጋር ይጠይቃችኋል። እዚህ ጋር ስቱደንት ስትራይት ስቱደንት ኢነፍ ስቱደንት ካላችሁ በኋላ ነው ፕሮፌሽናል። ከዛ ቱ ለርን ኒው ስኪል ከነዚህ አንዱን መምረጥ ትችላላችሁ እናንተ። ከነዚህም በምን አያችሁ የሚለውን ከፈለጋችሁ ሪፈራል ከፈለጋችሁ ቴሌግራም፣ ፌስቡክ ማለት ትችላላችሁ። ከዛ ጨረሰ እዚህ ጋር ትመታላችሁ። ከዛ ይሄን ቲክ ካደረጋችሁ በኋላ ይሄን ቦክስ ሁሉንም መረጃ ሞልታችሁ ከመጣችሁ ይሄ ይበራላችኋል። እዚህ ጋር ሁሉንም ካላበራችሁ ካልነካችሁ እዚህ ጋር አይበራላችሁም። ከዛ ቦክሱን ቲክ አደርጋለሁ እዚህ ጋር ያበራልኝ። ይሄን ስቴፕ ሁሉም ላይ ስለሚደግሙ ይሄንን ያዙት። ሁሉም ላይ ይደገማል። አራቱም ላይ ይሄንን ደግሜ አልሰራላችሁ። ፊኒሽ ነው። እንደዚህ ይመጣል። ስታርት ለርኒንግ ክሊክ እናደርጋለን። ከዛ በኋላ እዚች ጋር እንደዚህ ቪዲዮ አለ። መማር ከፈለጋችሁ ይሄንን ነክታችሁ ነው የምትማሩት። እዚህ ጋር ቪዲዮን እያዳመጣችሁ መማር ነው። ዳውንሎድ አድርጋችሁም ሌላ ጊዜ መስማት ትችላላችሁ። ከዛ እዚህ ጋር ትነካላችሁ። ሶስቱ ነጥብ እንደዚህ ከከፈተላችሁ በኋላ እዚህ ጋር ትመጣላችሁ። 3 ነጥብ እዚህ ጋር አይታችሁኛል። ይሄን ትነካላችሁ እዚህ ጋር። እሱን ከነካችሁ በኋላ እዚህ ጋር 3 ነጥብ ከዛ በኋላ ኮርስ ሰርቲፊኬሽን አለ እዚህ ጋር ኮርስ 5 ላይ እሱን ትነካላችሁ። ሁሉም ላይ ኮርስ 5 ላይ ነው ያለው ሰርቲፊኬሽን አሰስመንት። እሱን እንከፍታለን። አሰስመንት እንላለን። ተወርዱና ስታርት ሰርቲፊኬሽን አሰስመንት ሎድ አድርጎ ያመጣል። ከዛ አሁንም ቡክ የሚለውን ትነካላችሁ።
ከዛ ስታርት አሳይመንት ትነካላችሁ። አሁን ወደ ጥያቄ ላይ ወስዶን ነው ጎቶ አሰስመንት እንላለን ማለት ነው። ጥያቄው መጣ። እኔ የምነካውን ነው የምትነኩት። በኋላ እኔ የመረጥኳቸውን ምርጫዎች ትመርጣላችሁ። እዚህ ላይ ይሄኛውን ትመርጣላችሁ፣ ኤድስ ሞዴል የሚለውን። ሁለተኛ ላይ ፊኒሽ የሚለውን ትመርጣላችሁ። እንደዚህ አይነቱ ከመጣላችሁ ቦታ ሊቀያየር ስለሚችል የጥያቄውን መልስ ብቻ ያዙ። ከዛ ፖምፖዝ የሚለውን ትነካላችሁ። ከዛ ሊስት ቪው የሚለውን ይሄን የመጨረሻ ላይ ያለውን ትመርጣላችሁ። ከዛ መጀመሪያ ላይ ያለው ዜር ኢዝ ኖ አፕሊኬሽን የሚለውን ትመርጣላችሁ። ከዛ ሁለተኛ ላይ ያለው ማይ ሌአውት የሚለውን ትመርጣላችሁ። ሶስተኛ ላይ ይሄ ትመርጣላችሁ ሲ ላይ ያለውን። ከዛ ሪዛልት ግሬተር ዛን ቢፎር የሚለውን ትመርጣላችሁ። ኦን ክሊክ የሚለውን ትመርጣላችሁ። መልሶቹን እንዲህ ያላችሁ ይሄ ኦን ሪዚዩም ብሎ መጨረሻ ላይ ያለውን ትመርጣላችሁ። ዘቲዩብ የሚለውን ትመርጣላችሁ። ከዛ ሲ ላይ ያለውን ትመርጣላችሁ። እዚህ ጋር ኦን ስቶፕ የሚለውን እንመርጣለን። 10 ሚሊዮን የሚለውን ትመርጣላችሁ። ከዛ ቀጥሎ አባውት 30% የሚለውን ትመርጣላችሁ። ኢንተርፌረንስ ኢዝ ሌአውት ፋይል የሚለውን ትመርጣላችሁ። ከዛ ቀጥሎ ይሄኛው ዲ ላይ ያለውን ትመርጣላችሁ። ከዛ ቀጥሎ ይሄንን ድጋሚ ነው የመጣው ትመርጣላችሁ። የስ ኢት ኢዝ ፖሲብል የሚለውን ትመርጣላችሁ። ይሄን ከመረጣችሁ በኋላ ኤ ላይ ያለውን ትመርጣላችሁ። ጨረስን ማለት ነው ጥያቄ አንደኛው በዚህ ያለ መብቃት። ከዚህ ቀጥሎ የሚጠይቃቸው ጥያቄዎች አሉ። ጌት ሰርቲፊኬት ካለፋችሁ እንደዚህ ያመጣል። ካላለፋችሁ እዚህ ጋር ኤክስ ያደርጋችኋል። ፓስድ ሪኳየርድ የሚለውን ጥያቄውን በትክክል ካልመለሳችሁ ኤክስ ያደርጋችኋል። ጌት ዮር ሰርቲፊኬሽን ልክ እንደዚህ ከመጣ በኋላ ኩዌሽነሪ ነው። እነዚህ ማሙላት ግዴታ ነው። አንዱን ትነካላችሁ፣ አንዱን ብቻ እናንተ እዚህ ጋር በቁጥር ነው ያለው። በቁጥር አንዱን ትመርጣላችሁ። ልክ ከዛን በኋላ ኮሜንት ይጠይቃችሁ። ሌሚ ሴይ የስ ቱ ሴቭ ታይም፣ ሴቭ ታይም ለማድረግ ነው። ትክክለኛው ምርጫ ጥያቄ መመለስ ትችላላችሁ። እዚህ ጋር እኔ ጊዜ ለመቆጠብ ነው ከእናንተ ስር። እዚህ ጋር የስም ነው ብትሉ ይሆናል። ከነዚህም አንዱን መምረጥ ቶሎ አንዱን መርጣችሁ ማለት ሳቲስፋይድ አንሳቲስፋይድ እናንተ እያነበባችሁ ሙሉ። እኔ አሁን ጊዜ ለመቆጠብ ልለፍ። ከነዚህም ደስ ያላችሁ ምረጡ። ከፈለጋችሁ ሁሉንም መምረጥ ይቻላል። እዚህ ጋም የስ ልበለው። ኢት ኒድ ኮሜንት በት ቱ ሴቭ ታይም። እዛ የስ ላለው ሁሉንም ከሞላችሁ እዚህ ጋር ይበራል። የዘለልኩት አለ ማለት ነው። ስለዚህ ወደኋላ ሄደን እንፈልጋለን። የዘለልነው የቱ ጋር ነው? እዚህ ጋር የዘለልነው አለ። ይሄን ትመርጣላችሁ። ከሁሉንም ኮንቲኒው ሰሚት እናደርጋለን ማለት ነው። ሰሚት ካደረግን በኋላ ሎድ አድርጎ ሰርቲፊኬቱን ያመጣል። ሰርቲፊኬቱ እንደዚህ ከመጣ በኋላ ዳውንሎድ ከስር ዳውንሎድ ትላላችሁ። ዳውንሎድ ትንሽ ተጠብቁና እንደዚህ ይመጣል። ከዛ በኋላ እዚች ጋር ፒዲኤፍ ትላለች። እሷን ነው የምትነኩት። ፒዲኤፍ ከዛ ወደ ስቶሬጅ ወስዳችኋል። እዚህ ጋር ከስር የኔ ደን ነው የሚለው። አንዳንዱ ላይ ሴቭ ይላል። እዚች ጋር እናንተ እንደፈለጋችሁት ሴቭ አድርጉ። እኔ ደን ይበል ደን አንድ ጨረስኩኝ። ከዛ በኋላ ምንድነው ማድረገው? እዚህ ጋር መጥቼ ባክ ነው ማድረገው። ጋም ባክ እዚህ ጋም ባክ ትላላችሁ። ባክ እዚህ ጋር ስትደርሱ እዚህ ጋር ከላይ ሶስት ከላይ ይሄን ሳይሆን እዚህ ጋር ትመጡና ካታሎግ ትመርጣላችሁ። ካታሎግ ከመረጣችሁ በኋላ የመጀመሪያውን ሰርተን ሁለተኛ ጋር እንሄዳለን። ቪው ፉል ዲቴይል የሚል ትነካላችሁ። ከዛ ስታርት ማይ አፕሊኬሽን
ይህን ድጋሜ ስለሚጠይቅ ቪዲዮ ላይ አላስቀምጥላችሁም። የቅድሙን ትሞላላችሁ ተመሳሳይ። መረጃውን ሞልቼ ተመልሻለሁኝ። አሁን ስታርት ለርኒንግ የሚለው ጋር ትነካላችሁ። እንደዚህ እንደ ቅድሙ ደግሞ ይመጣላችሁ። ከዛ ይሄኛውን ሳይሆን እዚህ ጋር ትነካላችሁ። ከዛ እዚች ጋር ሶስት ጠብጣብ ጋር ትነኩና እዚህ ጋር 5 ላይ አሁንም ኮርስ አሰስመንት ይህንንም ስቴፖቹን ቀንሳለሁ። ታይም ለመቆጠብ እናንተ እንደ ቅድሙ ትሰራላችሁ። ወይ ደግሞ እዚች ጋር ከፈጠንኩኝ እስኪ እዚች ጋር ትነካላችሁ። ቡክ የሚለውን ትነካላችሁ። ቀጣይ ስታርት አሰስመንት፣ ከዛ ቀጥሎ ጎቶ አሰስመንት ወደ ጥያቄ ያመጣል ማለት ነው። የመጀመሪያው ይሄ ነው መልሱ። ይሄንን ትሞላላችሁ። ሁለተኛ ጥያቄ መልሱ ይሄ ነው። ይሄን ትሞላላችሁ። ቱንሹር ኤአይ የሚለው። ሶስተኛ መልሱ ይሄ ነው። ይሄን ትሞላላችሁ። አራተኛ መልሱ ይሄን ትሞላላችሁ። ፒ ላይ ያለው ነው፣ ሲ ላይ ያለውን ትሞላላችሁ። አራተኛ መልሱ ቢ ትሞላላችሁ። አምስተኛ መልሱን ትክክለኛ መልሱን ያዙ እንጂ ቦታ ሊቀያየር ይችላል። አንዳንዴ ቦታ ሊቀያየር ይችላል። ይሄን ትሞላላችሁ። ከዛ ይጠይቃችኋል። ይሄንን ትሞላላችሁ። ከዛ ቀጥሎ ባይ ጀነሬቲንግ ክሬቲቭ ኮንቴንት ፎር ማርኬቲንግ የሚለውን ትሞላላችሁ። ዳታ ሴት የሚለውን ትሞላላችሁ። ይሄ ኑሜሪካል ዳታ የሚለውን ትሞላላችሁ። መጨረሻ ላይ ጨረስን ማለት ነው። ይሄኛውም ድጋሜ ስለሚጠይቅ የቅድሙን ስቴፖች ማለት ነው ኢንፎርሜሽን መሙላቱን እናንተ ከመጀመሪያ ላይ አይታችሁ ትሞላላችሁ። ሁሉንም በትክክል መልሰናል። ከዛ ጌት ሰርቲፊኬት ወደምለው ይወስደናል። እዚህ ጋር ኩዌሽነሪዎቹን የቅድሙ ሰርቬዎቹን ያመጣልናል። ሰርቬዎቹን አንድ በአንድ ሳናልፍ መሙላት ነው ማለት ነው ከኛ የሚጠበቀው ሰርቬ መሙላት። እዚህ ጋር አንዱን ከነዚህ መሀል እዚህ ጋር ያስመርጣችኋል። አንዱን መምረጥ፣ አንዱን ትመርጣላችሁ። ኮሜንት ይጠይቃችኋል። ኮሜንት እናንተ አንብባችሁ ሙሉ። እኔ የስ ብዬ ልለፈው ጊዜ ለመቆጠብ እንዳይረዝምብን። ከዛ የስ ወይ ነው ከነዚህ አንዱን መምረጥ ነው። አንድ ምርጫ መምረጥ ይቻላል። በቃ ኤክስትሪምም ሰምዋት ሳቲስፋይድም ይሆናል። እናንተ አንዱን እየመረጣችሁ ቶሎ ቶሎ ማለፍ ነው። ይህን ካለፋችሁ በኋላ እዚህ ጋር እኔ ለሚሳይ የስ ፎር ሴቪንግ ታይም ሴቭ ለማድረግ ነው የስ የምለው፣ ግን ኮሜንት ነው የሚጻፈው። አንብባችሁ ጻፉ ምን እንደሚጠይቅ። ከዛ ጨርስን ማለት ነው። ስሜት እንደ ግራጁዌት ይሄንንም ጨረስን። ከዛ ዳውንሎድ ትላላችሁ። ዳውንሎድ ስትሉ ሎድ አድርጋ ያመጣላችሁ። እንደዚህ ሎድ አድርጋ ያመጣላችኋል። እቺ ግን ፒዲኤፍ የምትለውን ትነካላችሁ። ከዛ ሴቭም ደንም ይሆናል። ደን ሴቭ አደረግኩኝ ማለት ነው። ከዛ ቀጥሎ ባክ እዚህ ጋር ከስር ትነካላችሁ። ቪዲዮ ስለረዘመ ነው። ቀጣይ ሌላ ቪዲዮ ስለምሰራላችሁ፣ እስከዛ ግን ሰብስክራይብ